ሰላም ለእናንተ ይሁን ውድ ሀገሬ ልጆች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ለመድኃኒታችን ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ እና ዛሬ አዋዜ እየሰራሁ ነው እና በተለየ መንገድ እስቲ ለምን ለወዳጆቼ አላካፍላቸውም ብዬ ነው። ከዚህ በፊት የአዋዜ ቪዲዮ ሰርቻለሁ። ዛሬ ደግሞ በሌላ መንገድ ሰርቻለሁ። እንግዲህ የሚያስፈልገን ግብአት በርበሬ 1 ኩባያ፣ 1 የሻይ ማንኪያ የተፈጨ ኮረሪማ፣ 1 የሻይ ማንኪያ የተፈጨ ቁንደ በርበሬ ወይም ብላክ ፔፐር፣ እንዲሁም 1 የሻይ ማንኪያ የነጭ ሽንኩርት ፓውደር፣ የነጭ ሽንኩርት የተፈጨ ዱቄት፣ ግማሽ የሻይ ማንኪያ ጨው። እኔ ግማሽ ነው የምፈልገው፣ እናንተ 1 ማድረግ ትችላላችሁ ጨው የምትጠቀሙ ሰዎች። እዚህ ጋር ደግሞ 1/4 የሻይ ማንኪያ የተፈጨ ዝንጅብል፣ የዝንጅብል ፓውደር፣ እንዲሁም ደግሞ ፍሬሽ የሆነ የተጨመቀ ሎሚ 2 የሾርባ ማንኪያ፣ እንዲሁም ኤክስትራ ቨርጂን ኦሊቭ ኦይል 2 የሾርባ ማንኪያ። ይሄ የምታዩት ቀዩ ማንኪያ 2 የሾርባ ማንኪያ ነው የሚይዘው፣ ትልቅ ነው እና ከዛ በመቀላቀል እንዲሁም ያስፈልገን ደግሞ ለብ ያለ ውሃ ነው፣ በጣም ማያቃጥል ጀስት ሉክዋር እንደዛ አይነት ነገር ለብ ያለ ብቻ። ከዛ በሱ እንቀላቀለዋለን ማለት ነው። እንደዚህ ያደረግን እናዘጋጃለን። እንግዲህ ይሄንን አዋዜ እንደሰራን ፍሪጅ ውስጥ ነው የምናስገባው። 1-3 ቀን እንደዛ እዛው ይብላላል ማለት ነው። ወይም ደግሞ 1 ቀን ውጪ ማሳደር እንችላለን ከዛ ፍሪጅ ውስጥ እና ቆንጆ የሆነ አዋዜ ነው የሚሆነው። መጨረሻ ላይ ስንጠቀም ከፈለግን ቅቤ ማድረግ እንችላለን፣ ከፈለግን ዘይት እንደዚሁም መጠቀም እንችላለን ማለት ነው። በጣም ቆንጆ ነው፣ ወድጄዋለሁ። ሞክሩት እናንተ። እንግዲህ ከዚህ በፊት በተለያየ እንትኖች ነው የሰራሁት፣ እሱን ገብታችሁ ማየት ትችላላችሁ። ዛሬ ይሄ ለየት ያለ ስለሆነ ነው ይዤላችሁ የመጣሁት። እንዲሁም ደግሞ የበዓል ሰሞን ስለሆነ ካስፈለገን ደግሞ በዚህ መልኩ በቀላሉ በፓውደሮቹ ብቻ በነጭ ሽንኩርት ፓውደር፣ በዝንጅብል ፓውደር፣ በብላክ ፔፐር፣ በኮረሪማ አድርገን ቆንጆ አዋዜ መስራት እንችላለን ማለት ነው። ይህን ካልኳችሁ እንግዲህ ስለ ትንሣኤ ብናወራ ደስ ይለኛል። እንግዲህ ሁሌ ፋሲካ፣ ትንሣኤ በአገራችን በጣም የሚከበር ትልቅ በዓል ነው። 2 ወር ይጾማል፣ እንዲሁም ይጸለያል እና ከዛ ከፋሲካ ቀን ጀምሮ እንግዲህ ምግብ ይፈሰካል ማለት ነው። በአገራችን እንደዚህ ነው የሚደረገው እና አንድ ነገር ግን እኔ ልብ እንድንል ማለት እንደ ታናሽ እንደ ታላቅም እህት አንድ ነገር ወደ ልቤ ስለመጣ ፋሲካ ከምግብ ከመጠጥ ጋራ የተያያዘ አይደለም። ፋሲካ ወይም ትንሣኤ ከህይወት ጋር የተያያዘ ነው። ለምን መሰላችሁ ወዳጆች? ጌታ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ሆኖ ሳለ እንደ ሰው ወደ ታች የመጣበት ክብሩን ትቶ የወረደበት ዓላማው የሰው ልጅ ፍለጋ ነው፣ እኛን ፍለጋ ነው፣ እኔን፣ አንቺን፣ አንተን ፍለጋ፣ እርሱን ፍለጋ ነው። የጠፋውን ሊፈልግ ነው የመጣው። ከዛ ደግሞ ሊያድነን ከዚህ ዓለም ከጨለማው መንግስት ግዛት ነፃ ሊያወጣን እንዴት ነው የመጣው? ራሱን ዝቅ አርጎ ባዶ አርጎ ነው የመጣው እና እንዲሁም እንዴት ነው ያዳነን? በመስቀል ላይ ተንጠልጥሎ ስለኛ ስለ ኃጢአታችን ህይወቱን መስዋዕት አድርጎ ደሙን አፍስሶ በገዛ ደሙ አዳነን፣ ዋጀን። ስለዚህ ሁልጊዜ ስናስብ ፋሲካን፣ ትንሣኤን የነገስታት ንጉስ የሆነውን ኢየሱስ ክርስቶስን እሱን ብቻ እናስብ። ምግብ መጠጥ ሳይሆን እሱ ላይ ትኩረት እንስጥ። እወዳችኋለሁ።